በዚች ኑሮና ሞት በሆነባት እንዲሁም የሰው ልጅ ግዛቱን ባስፋፋበት ከጫፍ እስከ ጫፍ ተቆጣጠረዋለሁ በሚላት ዓለም ለብዙ ዘመናት ሲረካከብ የነበረውን የተፈጥሮ ሕግ ተከትለን እንወለዳለን፣ እናድጋለን፣ ያው በስተመጨረሻ እንሞታለን። ታዲያ በዚህ ስርዓት ውስጥ እድሜያችን በበቃበት ጊዜ ብዙዎቻችን በተማርንባቸው ትምህርት ቤቶች ሳይንሳዊ የህዋ እውቀት ምዘና አየን ከተባለ ከምድራችን እስከ ፕሉቶ ያሉትን ዓለማት እስቲ በሐቀኝነት አሁን ስንት ፕላኔቶች አሉ ብትባሉ ስንት ላላችሁ? በኮሜንት ስር ጻፉልኝ። እየጠበቅኳችሁ ነው። እርግጠኛ ነኝ አብዛኞቻችን ብንጠራ 9 ነው። ታዲያ እንዲህ ተብለን በተማርንበት ዓለም በጊዜው ከዚህ ምድራችን እስከ ፕሉቶ ነበር እንድናቅ ያደረገችን። ነገር ግን ከዚህ በፊት ይህ ምስጢር የሚያውቁት ሰዎች እንዳሉ ሁላ አንዳንዶች ደግሞ አሁን ያለንበትን ዓለም ብቻ ለህሊናቸው ገደብ አድርገው ይኖራሉ። ታዲያ እዚህ ተጀምሮ እዚሁ የሚያበቃው ህይወታችን የሚገኝባት ምድር ሳለንባት ትልቅ ከውሃ ዓለም አንጻር ግን ምን ያህል ትንሽ እንደሆነች ታውቃላችሁ? ይህ ሁሉ የሚጀምረው ከዚህ ትንሽ ነጥብ የውሃ አካል ነው። በዚህ ቪዲዮ የሰው ልጅ ተመራምሮ ያገኘውን ኦብዘርቨብል ዩኒቨርስ እንመለከታለን። እርግጠኛ ነኝ ይህን ቪዲዮ ስጨርሱ ትገረማላችሁ፣ ትደነግጣላችሁ። አንዳንዶች ደግሞ ዓለምን ለማወቅ የምትፈልጉ ታዝናላችሁ። ምክንያቱም የምናየው ነገር አይደለም በሙሉ በግማሽ እንኳን ለማየት የቢሊየን እድሜ ያስፈልገናል። ይህም ነው ለማወቅ ያላችሁን ፍላጎት የሚጨምር። ወይ እድሉን ብታገኙ ለማየት ያምራችኋል። ታዲያ ለዛም ነው በአይን እንኳን ለማየት ባንታደልም ሳይንሱ በዘመናዊ መሳሪያዎች ያገኛቸውን ነገሮች ያወቁትን ላሳውቃችሁ ይህን ቪዲዮ የሰራውላችሁ። ታዲያ እናንተም የሚሰማችሁን ትክክለኛ ስሜት እየገለጻችሁልኝ ወደ ቪዲዮ ምድር ቤታችን የሆነችው ፕላኔት በሰፊው የጠፈር ውቅያኖስ ላይ የምትንሳፈፍ ትንሽ ሰማያዊ ነጥብ ናት። እዚህ ነው የምታውቋቸው ሰዎች በሙሉ የኖሩት፣ የተነገሩት ታሪኮችን በሙሉ ያለፉት። ጉዟችን የሚጀምረው ከዚህ ነው። ዓለም ላይ አሉ የተባሉት በስራቸው ብዙ ተከታይ ያሏቸው እምነቶች ስለ ሰፊውና አሁን ድረስ የሰው ልጅ መጨረሻውን ያልደረሰበት በአማርኛ አጽናፈ ዓለም ስለሚባለው የሰማያዊ ክፍል ምን ብለዋል? እስቲ በጥቂቱ እንመልከት። በክርስትናው እምነት በመጽሐፍ ቅዱሱ መጽሐፈ ኢዮብ ምዕራፍ 26 ቁጥር 7 ላይ የሰሜን ሰማይ በውሃ ላይ ዘረጋው ምድርንም እንዲያው በባዶ ላይ አንጠለጠላት ይላል። በእስልምናው እምነት ደግሞ በቁርአኑ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشى الليل النهار يطلبه حثيثا والشمس والقمر والنجوم مسخرة بأمره ألا له الخلق والأمر تبارك الله رب العالمين። በሌላ በኩል ደግሞ የቡዲዝም እምነት በመጽሐፋቸው የማያልቅ የዓለም ልጆች ሊቆጠሩ የማይችሉ ናቸው ብሎ ይገልጹታል። እስቲ አሁን ደግሞ ሳይንሱ በገለጸልን ከከባቢ አየር ተነስተን ጨረቃን፣ የታወቁትን ፕላኔቶችንና ፀሐይን አልፈን በመሄድ የአጽናፈ ዓለማችንን እውነተኛ መጠን ለመረዳት ወደ አንድ ታላቅ ነገርን ፍለጋ እንገባለን። ከምድር ስንርቅ በጠፈር ጉዟችን ላይ የመጀመሪያ ምልክታችን የምትሆነው ጨረቃ ናት። በግምት 384000 ኪሎ ሜትር ርቀት ላይ ትገኛለች። በመኪና በሰዓት 100 ኪሎ ሜትር በሆነ ፍጥነት ብንጓዝ እንኳን እዛ ለመድረስ ከ160 ቀናት በላይ ይፈጅብናል። ታዲያ ከምድር ሆነን ጨረቃ እንደምናያት ሁሉ ከጨረቃ እይታ አንጻር ምድር በጥቁር የጠፈር ክፍተት ውስጥ እንደተንጠለጠለች ደካማ ሰማያዊና አረንጓዴ ሉል ትታያለች። ይህን እይታ ለማየት የታደሉት ጠፈርተኛ ቢል አንድሪስ እና ጂም ሎቭል ምድርን እንዲህ ሲሉ ገልጸዋታል። በትልቁ የጠፈር ስፋት ውስጥ ታላቁ ሳይንስ በማለት ተፈጥሮም ደግሞ ምን ያህል ውብ እንደሆነች በተመስጦ እንድንመለከት ያደርገናል ብለዋል። ይህ በምስል ላይ የተቀመጠው ትክክለኛ ከጨረቃ ላይ የምድር እይታ ሲሆን እስቲ ለሰከንዶች እንኳን አስቡት። እናንተ ይህ ቦታ ላይ ረግጣችሁ ይህን የመሰለ እይታ ብትመለከቱ ምን ይሰማችኋል? ዳመና የሌለበት ግልጽ ሰማይ፣ ፍራቻ ወይስ መደነቅ? ጉዟችንን ወደ ውጭ ስንቀጥል ቀጣዩ ምዕራፍ ፀሐይ ናት። ከምድር በግምት 1 አስትሮኖሚካል ዩኒት ርቀት ላይ ትገኛለች። ይህ ዩኒት በግምት 150 ሚሊዮን ኪሎ ሜትር ሲሆን በፀሐይ ስርዓታችን ውስጥ ርቀቶችን ለመለካት መደበኛ መሳሪያ ሆኖ ያገለግለናል። ብርሃን በሰከንድ 300,000 ኪሎ ሜትር በሚያስደንቅ ፍጥነት እየተጓዘ ከፀሐይ ወደ ምድር ለመድረስ 8 ደቂቃ ከ20 ሰከንድ ያህል ይፈጅበታል። ይህን ርቀት በሰዓት 900 ኪሎ ሜትር የሚበር ጀት ብንጓዝ 19 ዓመት ያህል ይፈጅብናል።
ይህ ትልቅ ርቀት በፀሐይ ስርዓታችን ውስጥ እንኳን የጠፈርን ሰፊነትን ያስታውሳል። ፀሐይ እሳታማዋና ግዙፏ የህዋ አካል ስትሆን ለፕላኔታችን ህይወት ሰጪ የሆነውን ኃይል ትሰጣለች። ከቤታችን ፕላኔትና ከፀሐይ ስንርቅ ደግሞ ግባችን ማርስ ነው፣ ሚስጥራዊዋ ቀይዋ ፕላኔት። ማርስ ወደ ምድር በጣም ስትቀርብ 54.6 ሚሊዮን ኪሎ ሜትር ያህል ርቀት ላይ ትገኛለች። ነገር ግን ሁለቱ ፕላኔቶች በፀሐይ በተቃራኒ ጎኖች ላይ ሲሆኑ ይህ ርቀት እስከ 401 ሚሊዮን ኪሎ ሜትር ያህል ሊደርስ ይችላል። ይህን ለማስረዳት በዓለማችን አለ በሚባለው ጀት ፍጥነት ወደ ማርስ ብንጓዝ ከ50 ዓመታት በላይ ይፈጅብናል። በምድር እና በማርስ መካከል ያለው ይህ ሰፊ የጠፈር ክፍተት ለጠፈር ፍለጋ ትልቅ ፈተና ሆኗል። ወደ ቀይዋ ፕላኔት የላክናቸው ሮቨሮችና መመሪያዎች ርቀቱ ብቻ ሳይሆን በየጊዜው በሚለዋወጡ ምህዋሮች ምክንያት ውስብስብ በሆነ ጉዞ ላይ ናቸው። ወደ ፀሐይ ስርዓታችን ውጫዊ ጫፎች ስንጓዝ ኔፕቱንን እናገኛለን። ከምድር በግምት 4.5 ቢሊዮን ኪሎ ሜትር ርቀት የሚገኘው ሩቁ የበረዶ ግዙፍ አካል ነው። ኔፕቱን የሶላር ሲስተምን ጫፍ ያመለክታል። በጠፈር ክፍተት ውስጥ የሚሮጥ የፀሐይ ብርሃን ከፀሐይ ወደ ኔፕቱን ለመድረስ 4 ሰዓት ከ15 ደቂቃ ያህል ይወስድበታል። ይህ አስደናቂ ርቀት የምህዋራችንን ስርዓት ግዙፍነት ያሳያል። በ1977 የተላከው ቮይጀር 1 የጠፈር መመርመሪያ የሰው ልጅ የማይጠገብ የማወቅ ጉጉቱን ከታወቁ ድንበሮች ባሻገር ለመዳሰስ ያለውን ፍላጎት ይወክላል። በአሁኑ ጊዜ ቮይጀር 1 ከ4 አስርት ዓመታት በላይ ተጉዞ ከምድር ከ22 ቢሊዮን ኪሎ ሜትር በላይ የሚገርም ርቀትን ሸፍኗል። ከፕላኔታችን በጣም የራቀ ሰው ሰራሽ ነገርም ሆኗል። በጠፈር ባህር ውስጥ ጸጥ ያለ ተጓዥ። በ1990 ታዋቂው የሥነ ፈለክ ተመራማሪ ካርል ሳገን ባቀረቡት ጥያቄ መሰረት ቮይጀር 1 ለመጨረሻ ጊዜ ፎቶግራፍ ለማንሳት ካሜራውን ወደ ምድር አዞረ። ይህም ታዋቂውን ፈዛዛ ሰማያዊ ነጥብ ምስልን አገኘ። ከምድር በግምት 6 ቢሊዮን ኪሎ ሜትር ርቀት ላይ ፕላኔታችን በሰፊው ጠፈር ውስጥ እንደ ትንሽ ደካማ ነጥብ ታየች። ሳገን ስለዚህ ምስል በግጥም ተናግሯል። ብቸኛ ቤታችንን እንድንወድና እንድንጠብቅ ያለብንን ኃላፊነት አጽንዖት ሰጥቷል። በሰፊው አጽናፈ ዓለም ውስጥ ያለች ትንሽ ነጥብ። ከፀሐይ ስርዓታችን ድንበሮች ባሻገር ስንጓዝ ቀጣዩ ትኩረታችን ለአልፋ ሴንታውር ነው። ለፀሐያችን በጣም ቅርብ የሆነው የኮከብ ስርዓት በግምት 41.3 ትሪሊዮን ኪሎ ሜትር ርቀት ላይ ይገኛል። ይህ ርቀት ከ276,000 አስትሮኖሚካል ዩኒትስ ጋር እኩል ነው። በእንደዚህ አይነት ግዙፍ ርቀቶች ውስጥ በፀሐይ ስርዓታችን ውስጥ በጣም ምቹ የሆነው ኤዩ ተግባራዊነትን ማጣት ይጀምራል። ስለዚህ የሥነ ፈለክ ተመራማሪዎች ለኢንተርስቴለር መለኪያዎች ብርሃን በአንድ ዓመት ውስጥ የሚጓዝበትን ርቀት ይጠቀማሉ። አልፋ ሴንታውሪ ከኛ 4.4 የብርሃን ዓመት ርቀት ላይ ይገኛል። አሁን ላይ ያለውን የጠፈር ቴክኖሎጂያችንን ከግምት ውስጥ በማስገባት ወደ አልፋ ሴንታውሪ የሚደረግ ጉዞ ፈጽሞ የማይታሰብ ነው። ለምሳሌ ቮይጀር የጠፈር መንኮራኩር በሰከንድ 17 ኪሎ ሜትር በመጓዝ ይህንን ጎረቤት የኮከብ ስርዓት ለመድረስ ከ70 ሺህ ዓመታት በላይ ፈጅበታል። ይህ ግዙፍ ርቀት ከዋክብትን የሚለያየውን የጠፈር ስፋት የሚያጎላና ኢንተርስቴለርን ግዙፍ ፈተናዎች የሚያሳዩ። ጉዟችን አሁን ወደ ቤታችን ጋላክሲ ወደሆነው ሚልክዌይ ግዙፍ ስፋት ይወስደናል። ሚልክዌይ በዲያሜትር 100 ሺህ ብርሃን ዓመታት የሚሸፍን ሲሆን በ100 ቢሊዮን የሚቆጠሩ ከዋክብቶች የሚኖሩበት ነው። እያንዳንዳቸው የራሳቸው ፕላኔታዊ ስርዓቶች ያላቸው ሰፊ ጠመዝማዛ ጋላክሲ ናቸው። በዚህ ግዙፍ መዋቅር ውስጥ ከምድር በ100 የብርሃን ዓመታት የሚደርስ የሰው ልጅ የሬዲዮ አርፋ የሚባል ትንሽ ሉል አለ። ይህ አርፋ የሰው ልጅ ተጽዕኖ በኮስሞስ ውስጥ የሚደርስበትን ከፍተኛውን ርቀት ይወክላል። የሬዲዮና የቴሌቪዥን ስርጭታችን ወደ ጠፈር የደረሰበት ርቀት ነው። ከዚህ አርፋ ባሻገር የሰው ልጅ ፈጽሞ እንዳልነበረ ነው። በአብዛኛው የጋላክሲያችን ክፍል ውስጥ የሚኖሩ ማንኛውም ስልጣኔዎች ምልክታችን እስካሁን ስላልደረሳቸው እኛንም አያውቁም። የሚልክዌይ ስፋት በጣም ሰፊ ስለሆነ መላ የተመዘገበው ታሪካችን በኮስሚክ ንፋስ ውስጥ ያሉ ሹክሹክታዎች ናቸው። ከዚህ ትንሽ አርፋ ባሻገር የማይታወቅ ነገር ይኖር ይሆን? ሚልክዌይን ስንለቅ ወደ ሰፊ ሊታሰብ ወደማይችል ኢንተርጋላክቲክ ክፍተት እንገባለን። እዚህ ጋላክሲዎች በኮስሚክ ውቅያኖስ ውስጥ ይንሳፈፋሉ፣ በአስደናቂ ርቀቶች ተለያይተዋል። ጋላክሲያችን የሚገኘው የአካባቢው ቡድን ተብሎ በሚታወቀው ትንሽ የኮስሚክ ሰፈር ውስጥ ነው። ይህ ቡድን በግምት 10 ሚሊዮን የብርሃን ዓመታት ውስጥ የተሰራጨ ከ50 በላይ ጋላክሲዎች ስብስብ ነው። የአካባቢው ቡድን እንደ ሚልክዌይ እና አንድሮሜዳ ያሉ ጠመዝማዛ ጋላክሲዎችን ብቻ ሳይሆን ብዙ ትናንሽ ድንቅ ጋላክሲዎችን ያካትታል። ታዲያ እዛ ያሉት ርቀቶች በጣም ሰፊ ስለሆኑ ከአካባቢው ቡድን አንድ ጫፍ ወደ ሌላኛው ጫፍ ብርሃን ለመጓዝ 10 ሚሊዮን ዓመታትን ይወስዳል። ይህ ልኬት በራሳችን ጋላክሲ ውስጥ ያለውን ማንኛውንም ነገር ያሳንሳል። ይህም የአጽናፈ ዓለሙን ግዙፍነት ያጎላል። የኢንተርጋላክቲክ ክፍተት ጸጥ ያለ ሰፊ ቦታ ነው። በጋላክቲክ ብርሃን ደሴቶች መካከል ያለ ሰፊ ምድረ በዳ ነው።
በዚህ ግዙፍ ቦታ መላው ታሪካችን የሚኖርበት ጋላክሲያችን በብዙዎች መካከል ያለ ትንሽ ነጥብ በታላቁ የኮስሚክ ቤተ መጽሐፍ ውስጥ ያለን አንድ ታሪክ ነው። የኮስሚክ እይታችንን ከአካባቢው ቡድን ባሻገር ስናሰፋ ግዙፉን የቪርጎ ሱፐር ክላስተርን እናገኛለን። ይህ ጋላክሲክ ቡድኖችና ክላስተሮች ስብስብ ሲሆን የራሳችን የአካባቢ ቡድን ጨምሮ በዲያሜትር 110 ሚሊዮን የብርሃን ዓመታት ወይም 33 ሜጋሬሲክ የሚሸፍን የጠፈር ክልል። ቪርጎ ሱፐር ክላስተር በዩኒቨርስ ውስጥ ግዙፉ መዋቅር ሲሆን ቢያንስ 100 የጋላክሲ ቡድኖችንና ክላስተሮች ያሉት በሺዎች የሚቆጠሩ ጋላክሲዎችን ይዟል። እያንዳንዳቸው የራሳቸው ብዙ ከዋክብትና ፕላኔቶች አሏቸው። ከቪርጎ ሱፐር ክላስተር ስንወጣ የበለጠ አስደናቂ የሆነ የኮስሚክ መዋቅር ላይ ደርሰናል። ላኒኪያ ሱፐር ክላስተር። ይህ ግዙፍ የጋላክሲዎች ስብስብ የቪርጎ ሱፐር ክላስተርን ያካተተና ከ500 ሚሊዮን የብርሃን ዓመታት በላይ የሚዘልቅ ነው። ላኒኪያ በህዋይኛ ግዙፍ ሰማይ ማለት ሲሆን በእውነትም ስሙን ያሟላል። የ100 ሚሊዮን ቢሊዮን ፀሐዮች ክብደት ያለው ላኒኪያ በኮስሚክ መስህብና እንቅስቃሴ ድር ውስጥ የተሳሰሩ የጋላክሲ ክላስተሮች፣ ሱፐር ክላስተሮች እና ስፍር ቁጥር የሌላቸው የሰማይ አካላት ያሉት የስበት ኃይል ድንቅ ስራ ነው። በላኒኪያ ልብ ውስጥ ታላቁ መስህብ አለ። ይህ በሱፐር ክላስተር ውስጥ ባሉ ጋላክሲዎች ላይ ከፍተኛ የስበት ኃይል የሚፈጥር ምስጢራዊ የጠፈር ክልል ነው። በዚህ ሰፊ ቦታ ውስጥ ሚልኪ ዌይ፣ መለያ አካባቢ ቡድንና የቪርጎ ሱፐር ክላስተሮች እንኳን የዚህ ግዙፍ መዋቅር ትናንሽ ክፍሎች ብቻ ናቸው። ላኒኪያ ከምናውቀው በላይ ለሆነ ነገር አካል መሆናችንን ትልቅ አውድ ይሰጠናል። ታዲያ በዚህ ግዙፍ ሱፐር ክላስተር ውስጥ ሙሉ በሙሉ መረዳት ከምንችለው በላይ ታላቅና ግርማ ሞገስ ያለው አካል እንደሆነም ማየት እንችላለን። በስተመጨረሻ የኮስሚክ ፍለጋችን ወሰን ላይ ስንደርስ የታዛቢውን ዩኒቨርስ ወሰን እናገኛለን። በዲያሜትር 93 ቢሊዮን የብርሃን ዓመታት የሚዘልቅ አስደናቂ ስነ ፈለክ አካል ነው። ይህ አስደናቂ ነገር ጥያቄ ያስነሳል። ዩኒቨርስ 13.8 ቢሊዮን ዓመታት ብቻ ከሆነ እንዴት በጣም ሰፊ ሊሆን ይችላል? መልሱ በኮስሚክ መስፋፋት ተፈጥሮ ላይ ነው። ዩኒቨርስ ከቢግ ባንግ ጀምሮ እየሰፋ ነው፣ ቦታን በመዘርጋትና በሰማይ አካላት መካከል ያለውን ርቀት በመጨመር ላይ ይገኛል። ነገር ግን ከታዛቢ ዩኒቨርስ ባሻገር ያለው ምንድነው? ይህ ከኮስሞሎጂ ትልቅ ምስጢሮች አንዱ ነው። አንዳንድ የጠፈር ክልሎች ከብርሃን ፍጥነት በበለጠ ፍጥነት ከኛ እየራቁ ነው። ይህም ለዘላለም ከእይታችን ውጪ ያደርጋቸዋል። በዚህም ምክንያት የመላው ዩኒቨርስ ትክክለኛ መጠን ያልታወቀና ምናልባትም ማለቂያ የሌለው ነው። የታዛቢ ዩኒቨርስ ሰፊ ቢሆንም የመላው የኮስሚክ መስፋፋት ትንሽ ቁራጭ ብቻ ሊሆን ይችላል። ሁልጊዜም ልንመለከታቸው የማንችላቸው የጠፈር ክልሎች፣ ሙሉ ጋላክሲዎችና ድንቆች ሊኖሩ እንደሚችሉ በሚያሳዝን ግንዛቤ ቀርተናል። ምክንያቱም ያለማቋረጥ ወደማያልቅ ዩኒቨርስ ጥልቀት እየሸሹ ነው። ዘመን በዘመን ተተክቶ አስደናቂ ቴክኖሎጂ ተሰራን በልና አሁን ካለንበት ዓለም ወዳየናቸው የህዋ ቦታዎች የሚወስዱ እድሎች ሰጣችሁ ቀድማችሁ ማየት የምትፈልጉት ተፈጥሮ ምንድነው? ኮሜንት ላይ አሳውቁኝ። ታዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ እያልኩ ይህን ቪዲዮ እስከመጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።